ይህ ሰለሜ የዳንስ ውድድራችን ነው። የመጀመሪያውን ዙር እንግዲህ በእናንተ ድምፅ መስጠት በሚገርም ሁኔታ ሸልመናል። ሁለተኛውን ዙር በድምቀት አሁንም በእናንተ ነው የሸለምነው። ሶስተኛውን ዙር ደግሞ በድምቀት ከፍተነዋል። ይህ ሰለሜ የዳንስ ውድድር ነው። በይፋ ሶስተኛው ዙር ተከፍቷል። እንግዲህ በሶስተኛው ዙር ምን አይነት ዳንሰኞች መጥተው ይሆን? በጣም ብዙ ጥያቄ በግሌ መጥቶልኛል። እነማን ይመጡ ይሆን ተብሏል። የሚገርም ነው። ሶስተኛው ዙር ማን ከማን ያገናኛል? ዛሬ ኮድ የምናወጣበት ዕጣ የምናወጣበት የምናገናኝበት የመጀመሪያው መክፈቻችን ይሆናል። SS01 እነማን ናቸው? 2 እነማን ናቸው? ዛሬ በእናንተ ፊት ዕጣ እናወጣለን ማለት ነው። እንግዲህ በዚህ በሶስተኛው ዙር እነማን ናቸው? ምን ሰርተዋል? ባክግራውንዳቸው ምን ይመስላል የሚለውን ከነሱ ጋር ቆይታ እናደርጋለን። አሁን ግን ቀጥታ ወደ ዕጣ ማውጣት እንገባለን ማለት ነው። SS08 ሀብትሽና ቢኒያም የሳይ SS02 ሚስተር አቢኒና ዴቫ SS07 ይትባረክና ጽዮን SS09 ቃልና ትንሿ ሀብትሽ ኮይሎ እባላለሁ። ከምርጡና ከሀያሉ ፒስ ኤንድ ላቭ ዳንስ ክሩ ነው የመጣሁት። ቢኒ ፒሎ እባላለሁ። ያው እንደሱ ከፒስ ኤንድ ላቭ ነው የመጣሁት። ሚስተር አቤን ይባላለሁ። እኔ ዴቭ እባላለሁ። ስሜ ተዋረክ ይሁን። የመጣሁት ከሲደርተኛ ማሰልጠኛ ተቋም ነው። ስሜ ጽዮን እባላለሁ። እኔም የመጣሁት ከሲደርታ ነው። ዳንስ 2 ዓመት ሰርቻለሁ። ቃል እባላለሁ። የመጣሁት አሁን ላይ ከአሃዱ ክሩ ነው። ትንሿ እባላለሁ። እሺ ስሜ በአምላክ ከሳ ይባላል። በሶሻል ሚዲያ ስሜ ኢጃ እባላለሁ። የኔ ስሜ ሐምዳኒ ይባላል። በሶሻል ሚዲያ ስሜ አሙንጃኖ እባላለሁ። እኔ ቀደው በስራ ላይ ፋና 80 ተወዳዳሪ ስለነበርኩኝ ከፋና 80 ውድድር ነው ቀጥታ ወደዚህ የመጣሁት እና በዛ ምክንያት ያው እናየው ነበር። ያው እድሉ ነበር 1 እና 2 ያው አብሮን የሚሰሩ ልጆች በውስጡ ነበርኩና ቻሌንጃቸውን በደንብ እያየን ነበር የሚሰሩትን እና የማየት እድሉ ነበር። ያው በያ ብሎታል። አብሮን የሚሰሩ ልጆች ስለነበሩ ያለውን ሀስል በደንብ እናውቃለን እና ሀስሉን ለመቅመስ ብለን መተናል። እንግዲህ ጥሩ ነበረ። ሰለሜ በጣም አሪፍ ፕሮግራም ነው። የሆነ ውስዋስ አለው እዚህ በገባው የሚል ነገር እና ስለገባው በጣም ደስተኛ ነኝ። ሰለሜ አሪፍ ፕሮግራም ነው። 1 እና 2 አይተነዋል እና አሪፍ ነው። ለዳንሰኛው አሪፍ ኦፖርቹኒቲ ይዞ የመጣ ፕሮግራም ነው። አየው ነበር ሶሻል ሚዲያ ቴሌቪዥን ላይ ማየው ነበር። በጣም አሪፍ ነው። ለኛም አሪፍ መነሳሳትም ሆነን እንደዚህ አይነት እድል በማግኘቱ ብቻ ሰለሜ በጣም እናመሰግናለን። እኔም ማየው ነበረ ቴሌቪዥን ላይ እና ደስ ስላለኝ የመጣሁት። 1ኛ ዙር 2ኛ ዙር ማይቻለሁ። 3ኛ ዙር ላይ ደግሞ ተቀላቅለናል እና አሪፍ ስራ እንደምንሰራ መተማመናለሁ። ሰለሜ ፕሮግራም በጣም አሪፍ ፕሮግራም ነው እና በጣም እከታተለው ነበር፣ በጣም ወዶ ነበር እና ለመግባት በጣም ፈልጌ ነበር። መጥቻለሁ በ3ኛ ዙር። ሰለሜ
አሁን ለዳንሰኞቹ በጣም እድል እየከፈተ ያለ ፕሮግራም ነው እና ይህ ፕሮግራም በዚሁ ቢቀጥል ዳንሰኞችን እያበረታታ ስለሆነ አሪፍ ፕሮግራም ስለሆነ በዚሁ ቢቀጥል ጥሩ ነው ባይ። እኔ በጣም የሚመቸኝና በጣም የምከታተለው ውድድር ነው። እሱ እንዳለው አሪፍ ነው፣ ይቀጥልበት። 2010 አካባቢ እና በአጋጣሚ ኳስ በጣም ነው የምወደውና በሚሰራበት አካባቢ ላይ ኳስ ለመጮህ ሲደንሱ አየኋቸው። በዛ አጋጣሚ ገባው አለው እንዳለው እኔ እንኳን ቤት ውስጥ ዝም ብዬ ሞክር ነበረ ማለት ዝም ብዬ አይወጣም፣ ቪዲዮም የለውም፣ ዝም ብለን ቤት እንደምንንቀሳቀስ ነበር። ከዛ እንግዲህ ያው እንደድል ሆኖ ከሱ ጋር ነው እኩል ነው የገባነው ዳንስ ስንጀምር። ያው እንደ ስንት ዓመት 2010 ላይ ነው የጀመርነው፣ 8 ዓመት ምናምን። እኔ ዳንስ የጀመርኩት የዛሬ 6 ዓመት ሜቢ 6 ዓመት ምናምን ይሆናል እና ቲሙም ራማቱ የሚባል ቲም ነበረ። ከዛ ኤርታሌ ከዛ ስቲል አሁን 4 ነጥብ አለው። እኔ ከ5 ዓመት በፊት ነበር ዳንስ የጀመርኩት። በዊንጌት የሚባል ትምህርት ቤት ውስጥ የክበብ ምናምን ነበረ። እዛ ቲያትር ሰራ ነበር እና ጎን ለጎን ዳንስ ሲሰሩ አየውና ከቲያትር ዳንስ ይሻለኛል ብዬ ገባሁ። ከዛ ልክ ትምህርት እንደጨረስኩ ሀብቴክ የሚባል ዳንስ ክሩ ገባሁ። ከሀብቴክ ወጣውና ለታሪክ አሌታ የሚባል ምርጥ ቲም ነበረ፣ እዛ እሰራ ነበረ። ከዛ ደግሞ አሁን ላይ 4 ነጥብ ዳንስ ክሩ ውስጥ እየሰራሁ እገኛለሁ። ዳንስ የጀመርኩት በቤተሰብ ማለት አክስቴ ልጅ ነበረኝ። እዛ ኢንተረስቱ ነበረኝ፣ ቪዲዮ ምናምን አይ ስለነበር ወደ ሲደርታ ተቀላቀልኩ። እዛ 1 ዓመት ሰራው። እዛው በአሰልጣኝነት ቀጠልኩ። እዛ 4 ዓመት አካባቢ አሰልጥኛለሁ። ወደ 4 ባች ሚሊዮን አስመርቄያለሁ። እኔ ዳንስ የጀመርኩት በአጋጣሚ ነው። ጓደኛዬ ገብታ ከዛ እኔም ገባሁ። ከዛ እኔ ቀጠልኩበት ዳንስ ከጀመርኩ 4 ዓመት ነው። እኔም ተቀራራቢ ነው። እኔ ዳንስ የጀመርኩት 2014 ክረምት አካባቢ 2014 ነው እና የመጀመሪያ የሰራሁበት ቲም ኤርታሌ ይባላል። ኤርታሌ ቲም በብዙ ቲሞች ውስጥ አልፌያለሁ፣ ብዙ ቲሞች ውስጥ ሰርቻለሁ። ትልልቅ ከሚባሉ ቲሞች ውስጥ እንደ አሃዱ፣ ጃኖ ቲሞች ውስጥ አባል ሆኜ ሰርቻለሁ። እኔ ደግሞ የበፊት ቲሜ አርዲ ነበር። ዳንስ ላይ ቆየሁት ወደ 6 ዓመት ገደም ይሆናል። አሁን ያለሁበት ቲም ግን ሚዝ ነው። የተለያዩ ስራዎችን ሰርተናል። ብዙም ስማቸው ምናምን ላናቅ እንችላለን። ብዙ ስራዎችን ሰርተናል፣ በቲሙ በግልም። በግል አንድ ሰው ነው ማስታወሰው፣ ስሜ ሞክሼ ስለሆነ ቢኒ ላስታ የሚባል አለ። እሱ ክሊፕ ላይ ያው ፐርሰናል እንደኔ ብዙ ክሊፖች ላይ ፎከስ አላደረግም፣ የተወሰኑ ክሊፖችን ሰርቻለሁ። ነገር ግን ደግሞ ብዙ ፕሮሞሽን ስራዎች ላይ ተሳትፌያለሁ። መድረኮች፣ ቲቪ ሾው ውድድሮች ላይ በጣም ብዙ ውድድሮችን ሰክሰስ አድርገናል። ተፎካካሪም ነበርን። ስቲል አሁን ድረስም እየተፎካከርን እየሰራን እንገኛለን። የሰሯቸው ስራዎች በጣም ብዙ ናቸው። ትላልቅ መድረኮችን ሰርቻለሁ ከነ ጁኒየር ጀማል እና አዲሱ ጋር ሆኜ እና ሲሳይ ተካልኝ ከነሱ ጋር ብዙ ስራዎችን ሰርቻለሁ። አሁንም እየሰራው ነው። እሱ እንዳለው እኔ ከነ ጁኒየር ጋር አዲሱ እንዲሁም ከሲሳይ ተካልኝ ጋር የተለያዩ ስራዎች ሰርቻለሁ። ለአፍሪካ ህብረት እና ለቱርክ ጠቅላይ ሚኒስትር ስብሰባ ምናምን እና በጣም ብዙ ስራዎች ሰርተናል። ስራዎችን ሰሩት የኔ አሰልጣኝ በድሉ ኢሳያስ ይባላል። ክሬም በግልጽ ስሙ። ከሱ ጋር ነው አብዛኞቹ ስራ የሰሩት። ክቡር ጠቅላይ ሚኒስትር በተገኙበት አባይ ግድብ ምርቃት ላይ ፐርፎርም አድርጌያለሁ። አፍሪካ ህብረት 3-4 ጊዜ ፐርፎርማንስ አድርገናል። ከአርቲስት ለምለም ኃይለ ሚካኤል ጋርም አብረን ኮንሰርት ሰርተናል እና የተለያዩ የሆቴል ሾዎች ውስጥ ሰርቻለሁ። ኢቨንትም አሪፍ የሚባሉ ኢቨንቶችንም ሰርቻለሁ። እሺ እኔም እንደሱ እንዳለው ታላቁ የህዳሴ ግድብ ላይም ሰርቻለሁ። ታላቁ ሩጫ ላይም ተሳትፌያለሁ እና አሁን በቲም ነው እየሰራ ያለሁት እና ከጀንበሩ ጋርም አንዳንድ ስራዎች ሰርቻለሁ። የአሸናፊ ተወዳዳሪ ነበርኩኝ። ኢትዮ ቴሌኮም ላይ ማስታወቂያ ሰርተናል እና ደግሞ አሁን በቅርቡ የሚወጣ የቢላ ክሊፕ አለ፣ እሱን ሰርቻለሁ።
ትላልቅ መድረኮች ሰርቻለሁ። እንደ መድረክ እንደ ውድድር ከተባለ ብዙ ስራ ሰርቻለሁ። አምና ላይ የአረንጓዴ አሻራ መድረክ ሰርተናል። ከትልቅ ፕሮሞሽን ስራዎች ደግሞ የኮካኮላ ኢቨንት ማስታወቂያዎችን ሰርተናል። የሳምቦድን ኮንሰርት ሰርተናል። አንዳንድ ክሊፖች፣ ትልልቅ መድረኮች እንደዚህ ውድድር መድረኮችን በአንደኛ ደረጃነት ሰርተናል። ከኛ በጣም ኢንጆይ የምታደርጉበት ያው እዚህ ጋር የመጣ ነው ራሳችንን እናንተ ውስጥ መክተት ነውና በጣም ኢንጆይ የምታደርጉበት የዳንሰኛን ልክ የምናሳይበት ትንሽ እድሜ ብንቆይም የእድሜያችን የቆየንበትን ያክል ታሪካችንን የምናካፍልበት ስለሆነ ቆንጆ ጥሩ የሆነ የምትማሩበት ዳንሰኛ እንዲህ ነው የምትሉበትን ስራዎች እናመጣለን ብለን እናስባለን። ከፈጣሪ ጋር ሶሻል ሚዲያ ላይ ምናምን እኛ ደካማ ብንሆንም ያው ከዚህ በኋላ በአሪፍ መልክ እንመጣለን ብለን እናስባለን። ያው ኤስኤ02 ያው ቆንጆ ነገር ጠብቁ። ያው ያልተነኩ ሀሳቦችን ለመንካት በዳንስ እንሞክራለን ምናምን ያው ከሱ ጋር ሆነን ጸደይ ነገር እንፈጥራለን በቻልነው አቅም እና አግዙ። እናንተ ስራችን ይፍረድ እና የእናንተን ፍቅር አይለየን። ወደ ጦርነት እንደገባን የምንወስደው ምክንያቱም አሪፍ የሚባሉ ልጆች አሉ እንዳየናቸው ከሆነ በደንብ ስንገባ ደግሞ እናያቸዋለን። እኛ ግን ለማሸነፍ ነው ያው ለማሸነፍ ነው የመጣ ነው። እናሸንፋለን ብዬ አስባለሁ። እኛ ያቅማችንን እዚህ መተን ያቅማችንን እንሰራለን። ተዘጋጅተንበታል፣ አቅደንበታል። ያው በአቅማችን በቻለው መሰረት ውድድሩንም አሪፍ በማድረግ አሪፍ ስራዎችን ይዘን በመምጣት ውድድሩን ትልቅ ለማድረግ ቴሌቪዥን ላይ ቲቪ ላይ የሚታይ ሾው እንደመሆኑ መጠን በዛ ልክ ተዘጋጅተን ራሳችን አዘጋጅተን የመምጣት አቅሙ አለንና አሪፍ ስራ ከኛ ብትጠብቁ ያው በቻልነው አቅም ራሳችንን ከፍ አድርገን እንመጣለን ብዬ አስባለሁ። ሰለሜ የዳንስ ውድድራችን እንግዲህ ዳንስን ከሰፈር አውጥቶ እንደዚህ ማንገስ ነው፣ ቦታው ላይ ማስቀመጥ ነው። የሶስተኛው ዙር ደግሞ ይሄንን በአግባቡ ያሳየን ይመስለኛል። የዳንስ ክሩ ካሉበት መጥተው ሊወዳደሩ አባይ ቲቪ ሰለሜ ጋር ደርሰዋል። የሚገርም ፕሮግራም፣ የሚገርም ዳንስ፣ የሚገርም ውድድር እንደሚሆን አልጠራጠርም። ምክንያቱም የኛም ዓላማ ይሄ ነበረ፣ ሆነ፣ ተሳካልን። ሳምንት እስክንገናኝ ድረስ መልካም ሳምንት።